ولقد أرسلنا موسى بآياتنا إلى فرعون وملئه فقال إني رسول رب العالمين በርግጥ ነብዩ ሙሳን ወደ ፈርዖንና ወደ መኳንንቶቹ ለነብይነቱ መረጃ በሚሆኑ ተአምራቶች ላክ ነው። ሙሳም እኔ የዓለማቱን ጌታ አላህ መልእክተኛ ነኝ አለ። فلما جاءهم بآياتنا إذا هم منها يضحكون ነብዩ ሙሳ መልእክተኛነቱን የሚያረጋግጡ ተአምራቶቻችንን ይዞ ወደ ፈርዖንና ወደ ህዝቦቹ በመጣላቸው ጊዜ እነሱም በተአምራቷ ይሳለቁ ነበር። وما نريهم من آية إلا هي أكبر من أختها وأخذناهم بالعذاب لعلهم يرجعون ለፈርዖንና ለህዝቦቹ ምንም አይነት ተአምር አናሳያቸውም መጀመሪያ ካሳየናቸው መሰል ተአምራት የበለጠ ቢሆን እንጂ ምናልባት ወደ ሐቁ መንገድ እንዲመለሱም በተለያዩ ቅጣቶች ያዝናቸው። وقالوا يا أيها الساحر ادع لنا ربك بما عهد عندك إننا لمهتدون ፈርዖንና ህዝቦቹ ቅጣቱ ሲባዛባቸው ለሙሳ አንተ አዋቂ ሆይ አንተ ዘንድ ቃል በገባልህ መሰረት ቅጣቱ እንዲነሳልን ጌታህን ለምንልን ያኔም እኛ ወደ ቀጥተኛው መንገድ ተመሪዎች እንሆናለን አሉ። فلما كشفنا عنهم العذاب إذا هم ينكثون ቅጣቱንም ከነሱ ላይ ባነሳንላቸው ጊዜ ጥመታቸውን በመቀጠል ቃል ኪዳናቸውን ያፈርሳሉ። ونادى فرعون في قومه قال يا قوم أليس لي ملك مصر وهذه الأنهار تجري من تحتي أفلا تبصرون ፈርዖንም በኩራትና በመንጠባረር ህዝቦችን ሰብስቦ እናንተ ህዝቦቼ ሆይ ይህ የመስር ማለትም የግብጽ ግዛትና እነዚህ ከህንጻዬ ስር የሚፈሱት ወንዞች የኔው ሀብት አይደሉምን? ታዲያ ሙሳን እንዴት ከኔ ታስበልጡታላችሁ? አስተውላችሁ አታዩምን? አለ። أمن خير من هذا الذي هو مهين ولا يكاد يبين እኔ ከዚህ ኑሮውን ለማሸነፍ ያለ አገልጋይ ብቻውን ከሚለፋ ድሃ ንግግሩን እንኳን አብራርቶ መግለጽ ሊሳነው ከተቃረበው ነብይ ነኝ ከሚለው ሙሳ የተሻልኩ አይደለሁምን? አላቸው። فلولا ألقي عليه أسورة من ذهب أو جاء معه الملائكة مقترنين ፈርዖንም ሙሳ እውነት ነብይ ቢሆን ኖሮ ከጌታው ዘንድ ከወርቅ ስሪት የሆኑ አምባሮች አይጣልለትም ነበርን? ወይም አብረውት የሚቆራኙት መላእክቶች አይኖሩትም ነበርን? አለ። فاستخف قومه فأطاعوه إنهم كانوا قوما فاسقين ፈርዖንም እውነት ሙሳ ነብይ ቢሆን አንደበቱ ርቱ ተከታዮች የበዙ ይሆንለት ነበር በማለት ህዝቦችን አጃጃላቸው ታዘዙትም በርግጥ ከአላህ ትእዛዝ አፈንጋጭ ህዝቦች ነበሩና። فلما آسفونا انتقمنا منهم فأغرقناهم أجمعين ፈርዖንና ተከታዮቹ የሙሳን ነብይነት አናምንም ብለው ባስቆጡን ጊዜ ተበቀልናቸው ፈጣን የሆነን ቅጣት አምጥተን ባህር ውስጥ ጠቅላላውን አሰጠምናቸው። فجعلناهم سلفا ومثلا للآخرين ያሰጠምናቸው አፈንጋጮች ለሌሎች ምሳሌና ቀደምት መቀጣጫ አደረግናቸው። ولما ضرب ابن مريم مثلا إذا قومك منه يصدون ከአረብ አጋሪዎች አንዱ እኛ ከአላህ በተጨማሪ አማልክቶቻችንን እንደምናመልከው ክርስቲያኖችም የመርየምን ልጅ ኢሳን ያመልኩታል ታዲያ ምን ለውጥ አለን ብሎ ምሳሌ ሲያመጣ አንተ ነብይ ሆይ ከህዝቦች የጠመሙት በዚህ ምሳሌ የረቱ መስሏቸው ይሳለቃሉ ለኢስላምም ያላቸውን ተቃውሞ ያረጋግጣሉ። وقالوا أآلهتنا خير أم هو ما ضربوه لك إلا جدلا بل هم قوم خصمون የአረብ ሙሽሪኮችም እኛ አማልክቶቻችን ይሻላሉ ወይንስ እርሱ የመርየም ልጅ ኢሳ ይሻላል ይላሉ። አንተ ነብይ ሆይ ሙሽሪኮቹ ንትርክ በስተቀረ የረባ ምሳሌ አላመጡልህም እንዲያውም ከመሰረቱ እነርሱ ተጨቃጫቂ ህዝቦች ናቸው። إن هو إلا عبد أنعمنا عليه وجعلناه مثلا لبني إسرائيل በርግጥ እርሱ ነብዩ ኢሳ ያለ አባት ፈጠር ነው ተአምራዊ ነብይ በማድረግ በርሱ ላይ ጸጋችንን የዋልንለት የአላህ ባሪያ እንጂ ሌላ አይደለም። ነብዩ ኢሳን ለእስራኤላውያን የአላህን ችሎታና ተአምር ሰሪነት እንዲያስተነትኑበት ምሳሌ ያደረግነው። ولو نشاء لجعلنا منكم ملائكة في الأرض يخلفون ብንሻኖሮ በመድር ላይ በእናንተ በአዳም ዘር ቦታ መላእክቶች እንዲተኩ ባደረግን ነበር። وإنه لعلم للساعة فلا تمترن بها واتبعون هذا صراط مستقيم
የነብዩ ኢሳ መላክ የዓለም ፍጻሜ ሰዓቷ መቃረቧን በርግጥ አመልካች ስለሆነ ስለዚህ እናንተ ከሃዲያን በሐቅ አትጠራጠሩ ተከተሉኝ ይህ እስላም የአላህ ብቸኛ ተመላኪነት አረጋጋጭና ወደ ጀነት የሚመራ ቀጥተኛ መንገድ ነው ولا يصدنكم الشيطان إنه لكم عدو مبين ወደ ቀጥተኛው መንገድ ወደ እስላም ለመድረስ ሸይጣን እንዳያግዳችሁ በርግጥ ሸይጣን ለእናንተ ግልጽ ጠላት ነውና ولما جاء عيسى بالبينات قال قد جئتكم بالحكمة ولأبين لكم بعض الذي تختلفون فيه فاتقوا الله وأطيعون ኢሳም ነብይነቱን የሚያረጋግጡ ግልጽ በሆኑ መረጃዎች ወደ እስራኤላውያን በመጣ ጊዜ ለህዝቦቹ አንዳንድ ተለያዩበት በነበረ በሃይማኖት ጉዳይ ሐቁን ልገልጽላችሁ ወንጌልን ይዤ በርግጥ በነብይነት መጣሁላችሁ አለ إن الله هو ربي وربكم فاعبدوه هذا صراط مستقيم ኢሳም በርግጥ አላህ ጌታዬና ጌታችሁ ነው እርሱንም ብቻ ተገዙት ይህ የማዛችሁ አላህን ብቻ ተመላኪ ማድረግ ቀጥተኛው መንገድ ነው ይል ነበር فاختلف الأحزاب من بينهم فويل للذين ظلموا من عذاب يوم أليم የኢየሱስ ተከታይ ነኝ የሚሉት ጭፍራዎች የተሳሳቱት ኢየሱስ ጌታ ነው ወይም የጌታ ልጅ ነው ሲሉት አማኞች ደግሞ ነብይ ብቻ እንደሆነ በማረጋገጥ በመካከላቸው ተለያዩ ወየውላቸው በሳማሚ በቂያማ ቀን ቅጣት ለነዚያ ለኢየሱስ የማይገባውን ጌትነት ላሸከሙት ራሳቸውን በዳዮች